ዘመን ፈታ ከፍል ያረገኝ ደጉ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣልኝ ባለቀስኩበት ዘመን ፈታ ደሞ ሊያስቀኝ ደጉ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣልኝ የካሳ ዘመን አለቀ ፊቴ ለውጣሉ ረሰ ወግድ ጠላቴ ዞር በል ጠላቴ የበቀል ቅባት ሳረፈት ኪዳን ፈርሶ አግባት ገዛኝ የበቀል ቅባት ሳረፈት ኪዳን ፈርሶ አግባት ገዛኝ እና በእስራኤል ተሰኖ ነበረው ታሪክ እንደናነኝ ለትግሬ ግራም አሁን ይግራም ደብረ ኢየሱስ የኔ ታሮት ነው ጌታ ወይ እንዴት ነው ይሄን ገንዘቡን ለከፍየም አሁን በሽታለም የለቤተሰቦች እናገር አፈር ለቤተሰቦች መናገር ትናንት ድኛለሁ ብለሽ ዛሬ እንዴት ነው ጌታ ወይ አንተ ተናገርና አንተ ሕክምና ያክም እንጂ ዱዴ ማቴዎስ ኢየሱስ ለኔ ነጻስ በውስ ለአንተ እናገራለሁ እንጂ ምንም አልልም እየተጠብቄ ቁጭ ብዬ ነበርኩ አንድ ልጆች አጠገብ ያለ ተነቼ ልሄድ ሲል ተነስተሽ ሂጂ አሉኝ 17 ዓመት ታምሜ በጎን ነው የሚቀመጠው በትክክል በእንዴታ አልቀመጥም እንደ ማርፌ ይወጋኛ ነበር አሁን እኔ ያዝ ብሎ በቀኝ እጅ ጸልይልኝ ሲል አሁን ወደ ውስጥ የሙሐመድ ድጋሚ ሲያል አሁን ምንም ነገር የለም እሺ ተቀምጣ ስትነሳ ስትቀመጥ ይወጋታል አሁን ስትቀመጭና ይሄ ታመም ነበር ያዙሪት የተለያዩ ህመሞች ነበር ቤተሰቦቼ ሕክምና ቤት ወስዶ ነበር እስከ ዛሬ ታከም ነበር በሽታዬን በቀን እየተቀያየረ ያመኝ ነበር ከዛሬ 2 ዓመት በፊት ደግሞ ከሰውነቴ የሚፈሳ ፈሳሽ ነገር ይወጣኝ ነበር ዛሬ ግን እስከ ዛሬ መድኃኒት ወስዶ ነበር መድኃኒቴንም ትላንት ነው ጨረስኩት ተመልሰሽ ነው ተብዬ ነበር እኔም ኦርቶዶክስ ነበርኩ ቤተሰቦቼ ደግሞ እጅና እዛ እጅ ስላሉኝ ዛሬ እዚህ መጥቼ ድኛለሁ አሁን ግን እዚህ መጥቼ እዚህ ጋር ስቆም ከውሻለሁ ቤተሰቦቼ ሂጂና እዛ ተፈወሽ ያሏት ስትቀመጭ ስትነሺ ያምሽ ነበረ አሁን ተፈውሰሻል ቁጭ ብድግ በይና አሳይ እንደገና ብድግ በይ ዘረን በይበት ኢየሱስ ለዘላለም ጌታ አሜን
እቺ ብላቴና ደግሞ ምን ትላለች? በጣም የሚገርም ነው። ያመኛል 23 መርፌ ትወጋለች ተብዬ ነበረ። እንደገና ሯጭ ነኝና አንደኛ በዚህ በትምህርት ቤት በከተማ ወጣለሁ። አሁን ቀንሼ ነበርና ዛሬ ብዘን ብገመት ምንም ነገር የለም ነው የምትለው ኢየሱስ። ድሮ ትምህርት ቤቱና የትም ቦታ ስሮጥ ከማንም ጋር ስወዳደር አንደኛ ነበር የምወጣው። ግን አሁን ስሮጥ ምናምን በቃ በጣም እየቀዘቀዝኩ ሶስተኛ ሁለተኛ ነበር የምወጣው። በደንብ ደግሞ አልዘለም። ከዘለልኩኝ በጣም ኩላሊቴ ነው ጋር ነበር። ዛሬ ግን ስዘል ምናምን እስቲ አሁን ዝለይ እናሳይ። የሷ ኩላሊት ነው ታሮት አይደለም ኩላሊት ነው። ያ እግዚአብሔር ይባረክ። እሺ እዚህ አንገቴ ላይ ይቅርታ ነው ብለው በጣም ይፈጥናል እድገቱ ብለውኛል ዶክተሮች። እና መድኃኒት እየተጠቀምኩኝ ነው። ግን መድኃኒቱ በጣም ኃይለኛ ስለሆነ ጌታ ሆይ አንተ ከፈወስከኝ እኔ መድኃኒት ገዛበትን ብር ለአንተ ቤት እሰጣለሁ ብያለሁ። ምስክር ሰዎችም አሉ። በልጆች ፊት ቃል ገብቻለሁ። እግዚአብሔር ፈውሶኛል። ክብር ፓስተር በይፋ እንደተናገረው ቅዳሜ ከ10 ሰዓት እስከ 1 ሰዓት ተኩል የእግዚአብሔር ቃል የምገባ ትምህርት ለበሽተኞች መጸለይ መንፈሳዊ አሰራር መለማመድ እዚህ ታደርጋለች። የቤተክርስቲያኒቱ አገልጋዮችና ሌሎች የእግዚአብሔር ጸጋ ያለባቸው አገልጋዮች አንድ ላይ ይሄን የእግዚአብሔርን ስራ እዚህ እንሰራለን። የክብር መንፈስ የእግዚአብሔር መንፈስ በጨጓራቸው ላይ ያለ ህመም ምን እንደሆነ በሆዳቸው ውስጥ ያለ ህመም ምን እንደሆነ ታውቃለህ። ጨጓራዩን አንጀቲውን ጉበቲውን ኩላሊቲውን አንተ ታውቃለህ። ግን የሁሉ ጌታ ነህ። በጌታ በኢየሱስ ክርስቶስ ስም ቀኝ እጃችሁን ሆዳችሁ ላይ አድርጉ። በጌታ በኢየሱስ ክርስቶስ ስም እጃቸውን ባስቀመጡበት ላይ የእግዚአብሔር እሳት ወርዶ በሽታቸውን እንዲያቃጥለው ጸልያለሁ። በኢየሱስ ክርስቶስ ስም አንተ በሽታ በጨጓራ ውስጥ ያለ ወይም በሆድ ውስጥ ያለ በልዩ ልዩ ስም የምትጠራ ከስሞች ሁሉ በላይ የሆነውን ስም ጠራውብህ። በኢየሱስ ስም ለቀይት ያቃጥልህ ነበር። ትተዋል። እስቲ ክብር ለኢየሱስ ይሁን። ትንሽ ከፋ
ቁስሉ ሄደ። በፊት እንደዚህ ታደርገው የሚያምነኝ ነበረው። እስቲ በሩጫና እንድናየው ምንም የለም። ኧረ ኢየሱስ ክርስቶስ ጌታ ነው ለዘላለም። እስቲ ደረጃውን እንጂ ወረድ እስቲ እንደገና እንዲውጭ እስቲ ወደ ላይ ሻምን ይሰማሻል? ፈውስ ክብር ለኢየሱስ ይሁን። እግዚአብሔር ይባረክ። ይህንን እንትን ውጭ ደረጃ ትቻለሽ ደረጃ መጣት ተቀምጠሽ መንሳታችን እስቲ ቁጭ በይና ተነሽ። አሁን አይዞሽ ሞክሪ። ያዛ ሃሌሉያ። እስቲ ክብር ለጌታ ለኢየሱስ ክርስቶስ። ኢየሱስ ክርስቶስ ጌታ ነው። እሷ አላመነችም ነበረ ስትሞክር። እግዚአብሔር ግን መልካም ነው። ኢየሱስ ጌታ ነው። እስቲ ሌላስ ማን ነው? የኔ ወንድም አሁን አያችሁ። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። አሜን አሜን። አልጠገበችም። እሺ ለስንት ጊዜ ነው ያመመሽ? ሽንት ቤት ስቀመጥ አመጬ ብዙ ነገር በቃ ኢየሱስ ብዬ ነው የምነሳው። ቀን ራሱ ለጓደኛዬ አልችልም እኮ ይሄን ብያት አሳይቻታለሁ። ስቀመጥ የግድ ነው የመጣሁት። ኢየሱስ ስሙ ይባረክ። ቀኝ ግርሽን እሺ በጣም የሚወዳሽ ትንሽ ተጋርጂ ቢያንስ እንኳን መዝለል ቻልኩኝ። አልችልም ነበር። በጣም ስሜት አለው ብረቱ ሲወጋ ኢየሱስ ጌታ ነው። እግዚአብሔር ወይ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር እጃችሁን ዘርጉ። ከራስ ፀጉሯ እስከ ጥፍሯ ድረስ በመንፈስ እሳትና ኃይል ንካት። ሃሌሉያ። በቀበትም በቆማች ይሰማሽ ህመም አለው። እዚህ ላይ ህመም አለው ይሰማሻል። እሺ ጸልያለን። አሁን ጌታ ይነካሻል። አሜን። እሺ ዘንድ ጌታ ሆይ በናዝሬቱ በኢየሱስ ክርስቶስ የእግዚአብሔር እሳት የመንፈስ ቅዱስ እሳት ሁለንተናዋን ይነካ ዘንድ እሳት 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 እግዚአብሔር እሳት ከራስ ፀጉሯ እስከ ጥፍሯ ድረስ ኢየሱስ እሳት ይውስጤን ቁጭ ብድግ በይ ላይ ጥሩ ማድረግ ማትችይው ነገር አለ። ሲያምር የሚልሽ ምን ስታርጊ ነው ያለሽ? ወንበር ላይ እዛች ጋር ቁጭ በይ እስቲ። እስቲ እንደገና ቁጭ በይ፣ ብድግ በይ እስቲ። እንደገና እስቲ ቁጭ በይ፣ እንደገና ብድግ በይ እስቲ። ምን ይሰማሻል አሁን? ሌላው ደህና ነሽ? እሺ እሷን ስሜት እግዚአብሔር እንዲወስዳት እንጸልይ። ጌታ ሆይ በኢየሱስ ክርስቶስ ስም የኦፕሬሽኑም ደግሞ ሂል እንዲያደርግ እንዲፈወስ፣ በኦፕሬሽን የተቀደደውም እንዲፈወስ በኢየሱስ ክርስቶስ ስም ቆስሉ እንዲድን በኢየሱስ ስም ጸለይን። አሜን። እስኪ ቁጭ በይ፣ ቁጭ በይ እስቲ፣ ቁጭ በይ እስቲ። ብድግ በይ። ምን ይሰማሻል? ምንም አይሰማሽም? ምንም አይሰማ
ሊያረገኝ ደጉ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣልኝ ባለቀስኩበት ዘመን ፈታ ደሞ ሊያስቀኝ ደጉ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣልኝ የካሳ ዘመን አለ ከፊቴ ለውጣ ልውረስ ወግድ ጠላቴ ዞር በል ጠላቴ የበቀል ቅባት ሳረፈት ኪዳን ፈርሶ አግባት ገዛኝ የበቀል ቅባት ሳረፈት ኪዳን ፈርሶ አግባት ገዛኝ እህታችን የተፈወሰችው በቴሌቪዥን በኤልሻዳይ አገልግሎት ነው። ስለዚህ ለመመስከር ነው የመጣችው። እጃችሁን የሚያማችሁ ቦታ ጫኑ ብለህ በምትጸልይበት ሰዓት እጇን እግሯ ላይ በመጫን እግዚአብሔር ኢንስታንትሊ ይፈውሳል። ያንን ለመመስከር ነው የመጣችውም ደግሞ ከሌላ ሀገር ነው። ጌታ ይባረክ። በእውነት ወገኖቼ ኢየሱስ ድንቅ ነው። እኔ የመጣሁት ከወንሾ ወረዳ ነው። ከባድ መንፈስ ካለበት ቦታ እግዚአብሔር አስመልጦኛል። እና ከወንሾ ነው የመጣሁት። እኔ በአንድ አጋጣሚ አብዛኛው ቴሌቪዥን እከታተላለሁ፣ ኤልሻዳይ ፕሮግራም ማለት ነው። ሁልጊዜ እኔ በቃ መጋቢ አምፕሬ የሚያቀርቡትን ቃላት ምንጊዜ እከታተላለሁ እና በምከታተል ሰዓት ጌታ በተወሰነ ባለት እዛ አካባቢ ባለው መንፈስ እግሬ ታሞ ለብዙ ጊዜ እኔ ያው በተለያየ በዚህ አውስ ከሻሸመኔ ድረስ ያደርጉበት ሐኪም ቤት የለም። እግዚአብሔር ትልቅ ነው። እግዚአብሔር ያድናል። ስለዚህ ሐኪም ቤት አለ የተባለበት ቦታ በአጠቃላይ ሄጃለሁ። እግዚአብሔር በቃ እሳቸው በሚያማችሁ ቦታ ጸልዩ ተባልኩ። ጫማ አላረግም ወገኖቼ፣ ጫማ አላረግም እኔ ሃሌሉያ። ጫማ ያምረኝ ነበር ሰው ሲያረግም እዛ ቦታ ላይ ጫማ ገዛለሁ። እግሬ ያብጣል፣ ይቆስላል፣ ያብጣል፣ ይቆስላል። ኢየሱስ ግን ዛሬ እሳቸው በሚያማችሁ ቦታ ላይ በመጀመሪያ የረዳኝን እግዚአብሔርን አመሰግናለሁ። አሜን። ሶስት ጊዜ ኦፕራሲዮን ያለው የአንድ ጊዜ ጦር ኃይሎች ጉሮሮዬ ላይ፣ እዚህ ደግሞ ትንሽ ድምፅሽን ከፍ አድርገው ሪፈራል ሆስፒታል እና ክብሩ ሆስፒታል። ግን ሶስቱም ጊዜ ኦፕራሲዮን ሲሆን በ25ኛው ቀን እንደገና ያብጥ ነበረ። ሶስቱም ጊዜ በ25ኛው ቀን እንደዚሁ እንትን የግል ዶክተር ማማከር ነበረ። በስሪንጅ እንትን ብሎልኛል። ሶስት ጊዜ ኦፕራሲዮን ነኝ። ሶስቱም በ25ኛው ቀን በመጨረሻ ተስፋ ቆርጬ ቤት በተቀመጥኩበት የኤልሻዳይ ፕሮግራም እከታተል ነበር። የእግዚአብሔር ሰው ፓስተር አምፍሬ በሚጸልዩበት ጊዜ ዘይት ይዤ ተጸለየበት። ያንን ዘይት ሚያዝያ ወር ነው ላስት ይር እየቀባሁኝ ለዘላለም ተፈውሻለሁ። ሃሌሉያ 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 ሃሌሉያ። ኢየሱስ ይሁን። አፋማ ይናገር ጆሮ የማይሰማ። እሺ እጆቻችሁን ወደዚህ ዘርጋላችሁ፣ እንጸልያለን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም፣ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ስልጣን የዚች ብላቴና ጆሮ ይከፈት፣ አንደበቷም ይከፈት፣ በኢየሱስ ስም ይከፈት፣ በስሙ ስልጣን ይከፈት። አሜን። ይሰማሻል? ይሰማሻል? ይሰማሻል?
በፍጹም መንቀሳቀስ የማይችል ምላሱ እንኳን መናገር የማይችል አሁን እግሬም ተፈታ ምላሴን ተፈታው ለዘጠኝ ዓመት አለቀው ለዘጠኝ ዓመት ሄዶ የማያውቅ ሰው ተናግሮ ለዚህ ለንጉሱ ይሄን ላደረገው ለጌታ ለኢየሱስ ክርስቶስ ሲተናገርልኝ ያንቺ ምን እሺ ናቸው ባቴ ነው እሺ አሁን ለዘጠኝ ዓመት ቤት ነው የሚቆየው በቃ በር ላይ ነው የሚቀመጠው ዘጠኝ ዓመት ሙሉ ቤት በር ላይ ነው የሚቀመጠው መናገራችንም ነበረ አንደበቱ ተሳስሯል በፊት ጆሮው አይሰማም ነበር አንደበቱም ተሳስሯል እስቲ ስለማይሄድ ዘጠኝ ዓመት ሙሉ ቤት በር ላይ ነው የሚቀመጥ የነበረው ውጭ ወጥተን ስንገባ በር ላይ ነው የምናየው እሱን ሁሌ ኢየሱስ ያድናል በቤቴ ቁጭ ብዬ በዚህ በልጄ በተገዛው ቴሌቪዥን አይ ነበር በኋላ በኤልሻዳይ ማስታወቂያ በዛ በቴሌቪዥን ሰምቼ 225 ኪሎ ሜትር ተጉዤ እዚህ ሐዋሳ አለ ብሎ ሲባል በኢየሱስ ያድናል ወደምነው በኢየሱስ በነሱ አማካኝነት እንደገና ሄጃለሁ ብዬ መጣሁ ትናንት ወዲያ ምንም አልነበረም ኢየሱስ በደረሰ ቀን ዛሬ ዘመን ፈታ ከፍ ሊያረገኝ ደጉ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣልኝ
ባለቀስኩበት ዘመን ፈታ ደሞ ሊያስቀኝ ደጉ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣልኝ የካሳ ዘመን አለ ከፊቴ ለውጣ ልውረስ ወግድ ጠላቴ ዞር በል ጠላቴ የበቀል ቅባት ሳረፈት ኪዳን ፈርሶ አድማት ገዛኝ የበቀል ቅባት ሳረፈት